ሁልጊዜ እለፋለሁ፣ ሁልጊዜ እሰራለሁ፣ ሁልጊዜ ገንዘብ ማግኘት እፈልጋለሁ፣ ግን ስኬታማ ልሆን አልቻልኩም ትሉኛላችሁ ብዙ ሰዎች። በእርግጠኝነት አሁን የምነግራችሁን ነገሮች የምታደርጉ ከሆነ መቼም ይሄ ኒኪ ላይቭን በሉት ፖፖ ላይቭን በሉት የትኛውም ላይቭ ላይ ስኬታማ ልትሆኑ ያችሉ። ሰላም ሰላም ፋሚሊ እንዴት ናችሁ? ኪንግስ ፋሚሊ ነን መተናል። እንግዲህ ሰሞኑን ቪዲዮ ያለቀቅ ነበረ። አጋጣሚ ሆስት ላይ ያሉ ልጆችን እየተከታተልን ስለነበረ ታይም አልነበረንም። አሁን ግን ቪዲዮ ይዤላችሁ መጥቻለሁ። እዛ ሆስት ላይ የመከታተላችሁ ልጆች ላይ ያየሁትን ችግር፣ እንደገና ደግሞ ብዙ ኤጀንቶች ላይ ያዩትን ችግር ነው ይዤላችሁ የመጣሁት። ቪዲዮ እንደምትወዱት አልጠራጠርም። ቻናላችንን ሰብስክራይብ ማድረግ፣ ሼር ማድረግ፣ ኮሜንት መጻፍ እንዳረሱ እንደምን ጊዜው ማለት ነው። በዛሬ ቪዲዮአችን ላይ ይዤላችሁ የመጣሁት ሆስት ሆናችሁ ወይም ደግሞ ከሰዎች ስር ገብታችሁ በኤጀንት ስር ገብታችሁ እየሰራችሁ ግን ውጤት አላየውኝም፣ በጣም እለፋለሁ፣ በጣም ለማግኘት ጉጉት አለ ውስጤ፣ ግን ደግሞ ምንም አይነት ገንዘብ እስካሁን ማግኘት አልቻልኩም፣ ምንም ኮይንም እየጨመረ አይደለም የምትሉ ሰዎች ለምንድን ነው ይሄ ነገር ያለው ነው? ለምንድን ነው ባጭሩ ሊሳካላችሁ ያልቻለው የሚለውን ነገር ዛሬ ይዤላችሁ መጥቻለሁ ማለት ነው። በዛሬ ቪዲዮ የምንመለከተው 6 ፖይንቶችን ለምን ኒኪ ላይቭ ላይ ሊሳካላችሁ አልቻለም። ኒኪ ላይቭ ብቻ አይደለም፣ ሌሎች ፕላትፎርሞች ላይ እንደዚህ አይነት ገንዘብ የሚገኝባቸው ፕላትፎርሞች ላይም በቀላሉ እነዚህ ነገሮች የምትሳሳቱ ከሆነ ስኬታማ መሆን አትችሉም እና እነዚህ ነገሮች ይዤላችሁ መጥቻለሁ። በቀጥታ ወደ እነሱ እንሄዳለን። እስከ መጨረሻው ተከታተሉና ቻናላችን ሰብስክራይብ አድርጉ። ኒኪ ላይቭ ላይ ሊሳካልኝ አልቻለም። እሰራለሁ፣ ከኤጀንት ስር ገብቼ ለመስራት እሞክራለሁ፣ ገንዘብ ለማግኘት ውስጤ ፍላጎቱ አለ፣ ግን ሊሳካልኝ አልቻለም የምትሉ ሰዎች የመጀመሪያው እንግዲህ ከስድስቱ ዋና ዋና ምክንያቶች መካከል የመጀመሪያ ብዬ ያመጣሁላችሁ መጓጓት ነው። መጓጓት ምንድን ነው? እንዴት ይሄ ከውጤት ሊያሰናክለኝ ይችላል የምትሉ ሰዎች መጓጓት ማለት እንግዲህ ገንዘብ ለማግኘት በአጭር ጊዜ ወዲያው ገብቶ የሆነ ገንዘብ ይዞ ለመውጣት መጓጓት ነው። ያ ማለት እንዴት ማለት መሰላችሁ? ለምሳሌ ይሄ ፕላትፎርም ገንዘብ እንደሚገኝበት ኦንላይን ገንዘብ እንደምትሰሩበት ሰምታችሁ ነው የመጣችሁት አብዛኞቻችሁ። ግን ስራ እንዳለው ወይም ደግሞ በጣም ብዙ መልፋት እንዳለባችሁ አታውቁም። ያም ለምን ያጋለጣችኋል? በአንዴ ገብታችሁ ገንዘብ ይዛችሁ መውጣት ትፈልጋላችሁ። ስለዚህ ያልሆነ ነገሮችን ታደርጋላችሁ። ለምሳሌ ተገቡና ወዲያው ትሞክራላችሁ። ላይቭን በአንዴ ፖይንት ሲሰጣችሁ፣ ቀጣይም ፖይንት ሲሰጣችሁ ኒው ከመር የሚለው ወይም ደግሞ የአዲስ ገቢዎች ፖይንት ደግሞ እየቀነሰ ሲመጣ ምንም ኮይን ሊያደርግ አልቻለም። ስለዚህ ገንዘብ ላገኝ አልቻልኩም ብላችሁ ይሄ ጉጉታችሁ ተስፋ እንድትቆርጡ ያደርጋችኋል። ስለዚህ ከመጠን በላይ ገንዘብ አገኝበታለሁ፣ እንዲሁ በቀላሉ መጥቼ ገንዘብ ይዤ እወጣለሁ የሚለው ጉጉት ስኬታማ እንዳትሆኑ የመጀመሪያው ችግር ሊሆንባችሁ ወይም ደግሞ የመጀመሪያው ተግዳሮት የሚሆን ነገር ነው ማለት ነው። እንግዲህ በሁለተኛ ደረጃ ደግሞ ኒኪ ላይቭ ለስኬታማ እንዳትሆኑ የሚያደርጋችሁ ነገር ታስኮችን አለማወቅ ነው። ይሄ ምንድነው ሲባል የሚሰሩ ታስኮችን በአግባቡ አለማወቅ። አንዳንድ ሰዎች ትመጡና ላይቭ ላይ ብቻ ገብታችሁ የሚጠበቅባችሁን ታይም ቁጭ ትላላችሁ። ያ ማለት ግን አይደለም። ኒኪ ላይቭ ላይ እንደ ሌሎች ፕላትፎርሞች ላይ ለምሳሌ ፖፖ ላይቭ ላይ እንደምትቀመጡት ላይቭ ላይ ብቻ ቁጭ ብላችሁ መውጣት አይደለም። ሌሎች የሚሰሩ ታስኮች አሉ። ታስክ የሚለው ውስጥ ገብታችሁ ዝርዝሩን ስታነቡ እዛ ውስጥ ብዙ የሚሰሩ ስራዎች አሉ። እነዛን በዝርዝር ምን መስራት እንዳለባችሁ አለማወቃችሁ ሁልጊዜ ላይቭ ብቻ ገብታችሁ እንድትቀመጡና እንድትወጡ ያደርጋል። በተለይ ክለብ ጆይን ካደረጋችሁ በኋላ ክለብ ውስጥ የሚሰሩ ታስኮች አሉ አይደለ? ስለዚህ እነዛ ክለብ ውስጥ የሚሰሩ ታስኮችን በዝርዝር አለማወቃችሁ፣ እንዴት እንደሚሰሩ እነዛን አለማወቃችሁ ስኬታማ እንዳትሆኑ ተግዳሮት ያደርግባችኋል። ያም ለምን ያጋለጣችኋል? ላይቭ ብቻ ትገባላችሁ ዘንድ ትወጣላችሁ ታይሙ ሲሞላ። ይሄ ደግሞ ብዙ ኮይን እንዳታገኙ ያደርጋል። አሰልቺ እንዲሆን ፕሮሰሱንም አሰልቺ እንዲሆን ያደርጋል። ገንዘብ የምታገኙበትን ወይም ስራ የምትሰሩበትን ፕሮሰስ ማለት ነው። ስለዚህ በሁለተኛ ምክንያት ታስኮችን በአግባቡ ጠንቅቆ አለማወቅ ወደ ውጤት እንዳትመጡ ወይም ደግሞ ውጤታማ እንዳትሆኑ የሚያደርጋችሁ ነገር ነው ማለት ነው። ሶስተኛ ደረጃ ላይ ደግሞ በተከታታይ ላይቭ አለመግባት ወይም ደግሞ ተከታታይ የስራ ቀናቶች ላይ መገኘት አለመቻል ነው። ይሄም ማለት ለምሳሌ አንድ ሰው ዛሬ ሰኞ ነው፣ ሰኞ ላይቭ ገብቶ ከዛ ነገ ማክሰኞ ደግሞ አይገባም፣ ሮብ ይገባል፣ ከዛስ ሐሙስ አይገባም፣ አርብና ቅዳሜ ይገባል እያለ ቀናቶችን እየዘለለ በገባ ቁጥር ይሄ ስቲል ኒድ የሚባል ነገር አለ። ስቲል ኒድ ማለት ኮንስታንትሊ የምታገኙት ኮይን እየጨመረ ቀጣይ የሆነ እየጨመረ ነው መሄድ ያለበት እንጂ አንድ ቀን 1000 አግኝታችሁ አንድ ቀን 200 አንድ ቀን 100 አንድ ቀን 1000 እያደረጋችሁ የምትሄዱ ከሆነ ስቲል ኒዳችሁ ይቀንስና ከዜሮ ነው የምትጀምሩት። ምንድነው ማድረግ ያለባችሁ? ተከታታይ እንደ ስራ መያዝ ነው ያለባችሁ። ሲጀመር ይሄ ፕላትፎርም ስራ ነው የሚሰራበት እንጂ ገብታችሁ ከዚህ በፊት ሲሰሩ እንደነበሩት ኤርድሮፖች ታብታብ አድርጋችሁ መውጣት፣ የሆነ ሰው ኢንቫይት አድርጋችሁ መውጣት ምናምን አይደለም። ስራ ነው፣ ፕላትፎርሙ ስራ ነው የሚሰራበት። ስለዚህ ስራዬ ብላችሁ ከስራችሁ ጎን ለጎን ይህንን ነገር መያዝ አለባችሁ። ካልሰራችሁ ደሞዝ እንደማይከፈላችሁ ሁሉ እዚህ ጋርም ካልሰራችሁ ከዜሮ ነው የምትጀምሩት። ስቲል ኒዳችሁ ይወርዳል ማለት ነው። ስለዚህ በተከታታይ ቀኖች ላይ ስራዎችን መስራት አለመቻል ስቲል ኒዳችሁ እንዲወርድ ያደርጓል። ያን ደግሞ ውጤታማ እንዳትሆኑ፣ ውጤታማ የምትሆኑበት ጊዜያችሁን እንዲዘገይ ያደርግባችኋል ማለት ነው። ስለዚህ ይሄ በተከታታይ አለመግባት ነው። ሌላኛው ደግሞ
አራተኛ ምክንያት ብዬ ይዤላችሁ የመጣሁት ጋምብል ቤቶችን አለማወቅ ወይም ደግሞ ጋምብል የምታደርጉበትን ታይሚንግ አለማወቅ ነው፣ ወይም ቦታውን አለማወቅ ነው። ለምሳሌ ብዙ ጊዜ ጋምብል እናደርጋለን አይደለ? ጋምብል ስናደርግ ለምሳሌ በየቀኑ የምንሰበስባቸው ሪዋርዶች የሚቀመጡልን ባክፓክ የሚለው ውስጥ ነው የሚገኙት። እኛ ግን ተሳስተን ላኪ ላይ ጋምብል እናደርጋለን። ላኪ ላይ ጋምብል ስናደርግ በእርግጥ እዛ ላይም ጋምብል ነው፣ ኮይናችሁ ሊጨምር ይችላል እንደድላችሁ ነው ኔትወርካችሁ አሪፍ ከሆነ። ግን እዛ ላይ ደግሞ ጋምብል ስታደርጉ የሚቀንሰው ከምናችሁ ላይ ነው? ካላችሁ ኮይን ላይ ነው የሚቀንሰው። ስለዚህ ባክፓክ እንትታችሁ ጋምብል የምታደርጉበት ላኪ ላይ ከሆነ ኮይናችሁ እየተበላ ይሄዳል ማለት ነው። ብዙ ሰዎች የምጠይቁኝ ጥያቄ ኮይን እኮ እየቀነሰ መጣ ጋምብል ሳደርግ፣ ኮይን እኮ ከነበረው ፖይንት ኮይን ወረደብኝ ትሉኛላችሁ። ያ ምንድነው? የጋምብል የምታደርጉበትን ቦታ ለማወቅ ነው። ባክፓክ ላይ ነው ጋምብል ማድረግ ያለባችሁ። እዛኛው ላይ እንደ ጌም ነው ጨዋታ መጫወት የምትፈልጉ ኮይናችሁን አይ ብበላም ችግር የለውም ብላችሁ የምታስቡ ሰዎች ላኪ ላይ ጋምብል ማድረግ ትችላላችሁ። ከዛ ውጪ ግን ያለው በየቀኑ የሚሰበስቡት ሪዋርድ የሚቀመጥላችሁ ባክፓክ ውስጥ ነው እንጂ እዛኛው ላይ አይደለም። ከዛ ውጪ ደግሞ ኔትወርካችሁ አሪፍ ካልሆነ ጋምብል ማድረግ የለባችሁ። ኔትወርካችሁ አሪፍ ካልሆነ ይበላችኋል። ኔትወርካችሁ አሪፍ ሲሆን እንደገና ደግሞ ታይሚንግ ጠብቃችሁ ነው ጋምብል ማድረግ ያለባችሁ። ከዛ ውጪ ጋምብል ቤቶች አሉ ፈረንጆች የሚጫወቱበት ጋምብል ብቻ የሚጫወቱ አሉ፣ በጣም ብዙ ኮይን ያላቸው። እነሱ ቤት ገብታችሁ ጋምብል ማድረግ ትችላላችሁ እንጂ እንዲሁ ጋምብል እያደረጋችሁ ኮይናችሁን እየጨረሳችሁ ራሳችሁን ተስፋ የምታስቆርጡበት ነገርን ማቆም መቻል አለባችሁ ማለት ነው። ሌላው በአምስተኛ ደረጃ ደግሞ ፕላትፎርሞች ላይ መሳተፍ ነው። ብዙ እንደዚህ አይነት ፕላትፎርሞች አሉ ገንዘብ የሚያስገኙ፣ እነሱ ላይ መሳተፍ ይሄ ነገራችሁ ውጤታማ እንዳትሆኑ በአጭሩ አንዱ ላይ ብቻ አተኩራችሁ እንዳትሰሩ ያደርጋል። ለምሳሌ ፖፖ ላይቭ አለ፣ ብሎ አፕ አለ፣ ከዛ ውጪ ብሎግ አለ፣ ታካ የሚባል ታካ ላይቭ የሚባል አለ አይደለ? በጣም ብዙ አሉ እንደዚህ የሚሰሩና ሁሉም ላይ ተሳተፋላችሁ አብዛኞቻችሁ። ለምሳሌ ሎሊፖፕም አለ አይደለ? በጣም ብዙ ሰዎች የሚሳተፉበትና አብዛኞቻችሁ ከመጓጓታችሁና ካለመረጋጋታችሁ የተነሳ ሁሉም ላይ ተሳተፋላችሁ። ያ ደግሞ መቼም ቢሆን ውጤታማ አትሆኑ። ይሄን 100% እርግጠኛ ነኝ። ሁሉም ላይ የተሳተፋችሁ ውጤታማ ትሆናላችሁ ማለት አይቻልም። ምናልባት ሚኒመም $10 ብታወጡ የሆነች አጭር ትንሽ ገንዘብ ብታወጡ እንጂ በጣም ብዙ ሰርተው ብዙ ለፍተው ውጤታማ የሆኑ ሰዎች እንደሆኑት እናንተም ውጤታማ ልትሆኑ አትችሉም፣ ብዙ ፕላትፎርሞች ላይ መሳተፍ ማለት ነው። ከዛ ውጭ ግን እኔ ማክሲመም መሳተፍ አለባችሁ ብዬ የማስበው 2 ፕላትፎርሞች ላይ ከተሳተፋችሁ በቂ ነው። እንደዚህ አይነት ፕላትፎርሞች ላይ እነዛ ላይ አድምታችሁ በደንብ አድርጋችሁ ከሰራችሁ ውጤታማ ልትሆኑ የማትችሉበት ነገር ምንም ምክንያት የለም። በአጭሩ ቶሎ ማግኘት ቶሎ የሆነ ነገር ይዛችሁ መውጣት ሳይሆን በደንብ ሰርታችሁ በደንብ አድምታችሁ ሌብላችሁን አሳድጋችሁ ስቲሚላችሁ አድጎ ብዙ ገንዘቦችን የምታገኙበትን መንገድ ማመቻቸት እንጂ እዚህ ላይም እዛ ላይም እዚህ ላይም እያደረጋችሁ ሁሉም ፕላትፎርሞች ላይ መሳተፍ በእርግጠኛነት ውጤታማ እንዳትሆኑ የሚያደርጋችሁ ምክንያት ነው ማለት ነው። ሌላው ደግሞ አለማመን ነው። አለማመን ነው የመጨረሻ 6ኛ ቪዲዮአችን የመጣው አለማመን ወይም በራስ አለመተማመን ነው። ያ ማለት ፕላትፎርሙን አለማመን አለ፣ በራስ አለመተማመን አለ። ፕላትፎርሙን አለማመን ማለት ፕላትፎርሙ ገንዘብ ይሰጣል ብለው እምነት አለመጣል። አንዳንድ ጊዜ ሰዎች እየሰሩ ራሱ እውነት ግን ይሄ ነገር ይከፍላል ብሎ ይጠይቁኛል እና ያ ማለት ምን ማለት ነው? እነዚህ ሰዎች እንደው ልሞክረው እነዚህ ሰዎች ብዙ ሰው እያወራበት ስለሆነ እንዲሁ ልሞክረው ዝም ብሎ እንጂ አጥንተው ፕላትፎርሙ ይከፍላል ወይ እንዴት ነው ገንዘቦች የሚደረገው እንዴት ነው ስራው የሚሰራው የሚለውን ሰርች አድርገው ሳያጠኑ ወይም ደግሞ በደንብ ኢንፎርሜሽን ዩቲዩብ ላይ ያሉ ኢንፎርሜሽኖችን ሳይሰበስቡ ይመጡና እንዲሁ ገብተው ከጀመሩት በኋላ መንገድ ላይ ከደረሱ በኋላ ይሄ ነገር ግን ገንዘብ ይከፈልበታል ይገኝበታል ግን እኔ ተስፋ ይኮይ ነው ይላሉ። በእርግጠኝነት የኛውን ተስፋ ሙሉ ለሙሉ ይሄን ተስፋ ማድረግ የለባችሁም። ስራችሁን ትታችሁ ይሄ በትርፍ ጊዜ የሚሰራ ስራ እንጂ ስራችሁን ትታችሁ እዚህ ላይ የምታተኩሩበት አይደለም። ስለዚህ የመጀመሪያው ማመን አለባችሁ። ገንዘብ እንደሚገኝበት ካመናችሁ እስከ መጨረሻው ድረስ ጎላችሁ ጋር እስክትደርሱ ማመን አለባችሁ። በራሳችሁ ደግሞ መተማመን መቻል አለባችሁ። አሳካዋለሁ ብላችሁ በራሳችሁ እምነት ሊኖራችሁ ይገባል እንጂ እንደው አንድ ቀን እየገባችሁ አንድ ቀን እየቀራችሁ ከዛ በኋላ ደግሞ ባለፈው እኮ ሳልገባው በቃ አሁንማ አይሰጠኝም ብላችሁ ደግሞ መቅረት አይደለም። አንድ ቀን ቀራችሁ አይደለ? ቀጥሎ የመጣችሁ ከቀጥሎ ደግሞ ለመምጣት ከወሰናችሁ በኋላ ኮንስታንትሊ ለመስራት ወስኑ። በተለይ እዚህ ላይ ብዙ ጊዜ ችግር ውስጥ የሚገቡት ወንዶች ናቸው። ወንዶች ይሞክሯትና ላጥ ይላሉና ሴቶች ናቸው ብዙ ጊዜ እንደዚህ ነገር ላይ ውጤታማ የሚሆኑት። ወንዶች ምናልባት በጣም በቁጥር ነው እንደዚህ ላይ ውጤታማ የሚሆኑ ያሉት። ስለዚህ አተኩራችሁ ስራዬ ብላችሁ ያዙት። ለምሳሌ መስሪያ ቤት ተቀጥራችሁ እየሰራችሁ አንድ ቀን ገብታችሁ አንድ ቀን የምትቀሩ ከሆነ ደሞዝ የሚከፈላችሁ እኮ በ30 ነው አይደል? ከሰራችሁ በኋላ መጨረሻ ላይ ነው የሚከፈላችሁ። ይሄንንም እንደዛ ይዩት። በቃ እዚህ ፕላትፎርም ላይ ስትመጡ መጀመሪያ ደሞዝ እንዲከፈላችሁ አትጠብቁ። መጀመሪያ ስሩ። ከሰራችሁ በኋላ ነው ደሞዝ የሚከፈላችሁ። ደሞዝ ከስራ በፊት አይደለም፣ ከስራ በኋላ ነው ደሞዝ የሚከፈለው አይደል? ደሞዝ የሚባለው ራሱ ከስራ በኋላ ነው። ለፍታችሁ በወዛችሁ የምታገኙት ወሳ ይወጣማ ሳትለፉ የምታገኙት ደሞዝ አይደለም እሱ። ስለዚህ መጀመሪያ ልፉ። ገንዘቡን የማታገኙበት ምንም ነገር አይኖርም ማለት ነው። ስለዚህ ሆስት ሆናችሁ ስትሰሩ እነዚህ ነገሮች ችግሮቻችሁን ፍቱ። ኮንስታንትሊ ስራውን ለመስራት ሞክሩ። ሰዎችን ኢንቫይት አድርጉ።
ከዛ በኋላ ኢንቫይት ያደረጋችሁ ሰው ደግሞ እንዲሰራ ስለ ፕላትፎርሙ ንገሩ። ውጤታማ የማትሆኑበት ምንም አይነት ምክንያት ሊኖር አይችልም ማለት ነው። እነዚህ ነገሮች ነው ልላችሁ የምችለው። ሌሎች ብዙ ችግሮች አሉ። እናንተ እዛ ላይ እያጠናችሁ ራሳችሁን ለማስተካከል ራሳችሁን ሞቲቬት ለማድረግ ሞክሩ። ዘንድ ምንም አይነት ወደኋላ የሚመልሳችሁ የሚያቆማችሁ ነገር አይኖርም ማለት ነው። እንድታስተውሉት የምፈልገው ለምሳሌ ቲክቶክ ላይ መጀመሪያ ሲመጡ ሰዎች ገንዘብ ያገኙ ነበር አይደል? ብዙ እና ዩቲናስን ስትመለከቱ ድሮ የነበሩ ቲክቶከሮችን ስታዩ ምንም ገንዘብ ሳያገኙ ሰዎች እየቀለዱባቸው እያላገጡባቸው፣ እነሱ ግን ስራቸውን ዝም ብሎ ይሰሩ ነበር። ከዛስ ፕላትፎርሙ ግን መክፈል ሲጀምር በአንድ አይደለም። ስለዚህ በዛሬ ቪዲዮአችን ጥሩ ቁም ነገር እንዳገኛችሁ ተስፋ አድርጋለሁ። ይህን ነገሮች እነዚህን ችግሮቻችሁን አስተካክላችሁ ውጤታማ እንደምትሆኑና በቀጣይ ደግሞ በሌላ ቪዲዮ ስንገናኝ ላይ ገንዘብ መስራት የሚፈልጉ ከሆነ እንደዚህ አይነት ፕላትፎርሞች የሚመቿችሁ ከሆነ ገንዘብ የምታገኙባቸው መንገዶች ማወቅ የምትፈልጉ ከሆነ ይሄ ቻናል ትክክለኛው ቻናል ነው። ቻናላችንን ሰብስክራይብ አድርጉ። አብዛኛው ቻናላችንን ከምትመለከቱ 70% ያህሉ ቻናሉን ሰብስክራይብ ሳታደርጉ ነው ቪዲዮውን የምታዩት። ስለዚህ እናንተ 70% ሰዎች ቪዲዮውን ካያችሁ አይቀር ቻናላችንን ሰብስክራይብ አድርጉ። ከእናንተ የሚቀንስ የሚጎዳችሁ ነገር አይኖርም። ብቻ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁና እኛም ደግሞ እንድንጠቀም ነው ማለት ነው። ስለዚህ ያንን በመረዳት ቻናሉን ሰብስክራይብ ማድረጋችሁን አትርሱ። እስከ ቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩ።